ተራራው ማዶ 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 ወዲያ ከናቴ ሄደች አለች የልጅነት ልብ ያፈራት ወዳጅ ስንዋደድ ኖረ። ሙዚቃ ጊዜን ቦታና ትውልድን አሻግሮ የሰው ልጅን ነፍስ የሚያነጋግር ስሜትን የሚያረካና ትዝታን የሚያድስ ልዩ የጥበብ ቋንቋ ነው። ይህን የማይካድ ሀቅ በተግባር ያስመሰከረ የጥበብ አፍቃሪዎችን ልብ በሐሴት ይሞላና የማህበራዊ ሚዲያው መንደርን ባርነቆት ያነቃነቀው አንድ ታሪካዊ ክስተት በቅርቡ ተስተውሏል። በዚህ ሳምንት ውስጥ ድምፃዊ ኃይሉ አመርጋ በራሱ ዩቲዩብ ቻናል ላይ ያጋራውና የለቀቀው ከተራራው ማዶ የተሰኘው የኮንሰርት ዝግጅት ላይ የተጫወቱት የሙዚቃ ስራ ሁለቱን ኮከብ ድምፃውያንን አጣመረም። በ5 ቀናት ውስጥ ብቻ 1 ሚሊዮን የሚጠጋ እይታ ማግኘትም ከፍተኛ ክብረ ወሰን ይዟል። ይህ ድንቅ ሥራ የተመዘገበው ከ3 ወራት በፊት ግንቦት 22 ቀን 2018 ዓ.ም ፔፕሲ ሜዳ ባዘጋጀውና በአዲስ ኢንተርናሽናል ኮንቬንሽን ሴንተር በተካሄደው ግዙፍ የሙዚቃ ድግስ ላይ ነበር። በዚህ መድረክ ላይ የተከሰተው የድምፃዊ ዳዊት ጽጌና የኃይሉ አመርጋ ጥምረት ከሙዚቃ ድግስነት ባለፈ የሁለቱ የተለዩ የጥበብ ጅረቶች ውብ ውህደት ሆኖ አልፏል። የሁለት ኮከቦች መጣመር የፈጠረው ማዕበል ዛሬም ድረስ በብዙዎች አንደበት እየተነገረለትና እየተወደሰ ይገኛል። መደማመጥ ርቆን ግለኝነት ከንቱ ወይኔ ናልደላይ ወይሷም ተመቻት ቀን እንዳለ ያየን ቀን እስኪ መልሰን እንዳው ዝም ብዬ ተስፋ አደርጋለሁ። ይህን የሙዚቃ ጉዞ የግጥሞቹን ስነ ጽሑፋዊ ውበትና የድምፃውያኑን አቅም በተመለከተ በዛሬ መረጃ ሰዓታችን እንቃኛለን። የሰሞኑ መነጋገሪያ ጉዳይ ጀርባ የብዙዎች ልብ እንዲማረክ ያደረገው ጉዳይ ምን ይሆን? አብራችሁን ስትቆዩ ይህን መልስ ታገኛላችሁ። ለንግስት ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተኛ እንድትሆኑ እንዲሁም ወቅታዊ ጥበባዊና ተያያዥ ጉዳዮችን እንድትጋሩ እየጋበዝን ይህኑ ጉዳይ በዝርዝር ለመመልከት ተሻገርን። አብራችሁን ቆዩ። ሁለት ከዋክብት የጥበብ ጉዞና የማይነጥፍ የሙዚቃ አቅም ድምፃዊ ዳዊት ጽጌና ኃይሉ አመርጋ በአንድ መድረክ ላይ መጣመራቸው ብዙዎችን ያስገረመና ያስደመመው ያለ ምክንያት አልነበረም። ሁለቱም ድምፃውያን እየራሳቸው የሆነ የተለየ የሙዚቃ ቀለም፣ ታሪክና ጠንካራ አድናቂ ያላቸው መሆናቸው ጭምር እንጂ። የነዚህ ሁለት ባለ ተሰጥኦ ድምፃውያን መገናኘት የዘመናችን የሙዚቃ መልክ የታየበት አንድ ክስተት ነው። ዳዊት ጽጌ የዜማው ማዕበልና የትውልድ ድልድይ ተብሎ እስከ መጠራት የደረሰም የሙዚቃ ሰው ነው። ድምፀ መረዋው ዳዊት ጽጌ ወደ ኢትዮጵያ የሙዚቃ መድረክ ብቅ ያለው ባላገሩ አይዶል በተሰኘው የድምፃውያን ውድድር ላይ እጅግ የሚያስደንቅ ብቃቱን አሳይቶ በማሸነፍ ነበር። ጥሩነትሽን አውቃ የዓለም መድኃኒት ፈዋሽ ነሽ ዳዊት ከመጀመሪያው ዙር አንስቶ አቅሙን ያሳየው የድሮ ስራዎችን በራሱ ለዛ ማቅረብ ነበር። ከድምፃዊት እቴነሽ ደመቀ ጋር በመሆን የድምፃዊት ታደለ በቀለና ሂሩት በቀለን የቅብብሎሽ የሙዚቃ ስራ የሆነው ገላዋን ዳግም በመጫወት የትውልድ ቅብብሎሽን አስመስክሯል። በውድድር መድረክ መጥቶም በማሸነፍ የተሳካ አልበም ስራውን በ2012 በጥቅምት ወር ላይ ለሙዚቃ ወዳጆች እንካችሁ ብሎ ነበር። ጀግና ሙዚቀኛ ድምፀ መረዋም ትልቅ አቅም ያለው በማለት ብዙዎችም የሚያቆለጳጵሱትና የሚያደንቁት የሙዚቃ ሰው ነው። ድምፃዊ ዳዊት ጽጌ ስሜትን መግዛትና አድማጭን የማሳመን ከፍተኛ ችሎታ ያለው የሙዚቃ ሰው ጭምር ነው። ባምባሰል በባቲ ባንቺ ሆይ ኃይሉ አመርጋም እንዲሁ የራሱ የሆነ ልዩ መልክ አለው። የሮክና የኢትዮጵያ ቅኝት የሙዚቃ ንጉስ ተብሎ እንዲጠራ ያደርገዋል የእሱ አቅም።
ኃይሉ አመርጋ ከዘመናችን ምርጥ ዘፋኞችና ዜመኞች አንዱና ቀዳሚ ነው። ጃኖ ባንድ አባል ሆኖ ባህር ማዶ ያለውን የሮክ ስልትን ከኢትዮጵያዊ ቀለም ጋር በማዋሃድና በማስተሳሰር ታላቅ የሙዚቃ ቤት ከፈጠሩት ግንባር ቀደምት አርቲስቶች መካከል አንዱ ነው። እሳት መቼ ያውቃል ደርሰው ካለኮስ የሰው ቤት አንድዶ ውሃስ መቼ ያጠፋል ማዕበል ካልጀመረ አንደበት ቃል ወልዶ። ኃይሉ የድምፅ አውታሩ ወይም ደግሞ ቮካል ሬንጁ እጅግ ሰፊ ከመሆኑ በላይ እንደ ትዝታ ሜጀር ያሉ ቅኝቶችን በፔንታቶኒክ ወይም 5 ድምፅ ስኬል ውስጥ በግሩም ሁኔታ የሚያስደምጥ የዜማ ሊቅ ነው። ከጃኖ ባንድ መፍረስ በኋላ በጥቅምት 21 ቀን 2018 ዓ.ም ለራስ ነው የተሰኘ አልበም ለህዝብ አቅርቧል። በዚህ አልበም ውስጥም ያካተታቸው የሙዚቃ ስራዎችም እጅግ ተወዳጅ የሆኑና የብዙዎችን ልብ የማረኩ ናቸው። ከአልበሙ አስቀድሞ ከተራራው ማዶ፣ እንግዳ፣ ራሴን ዋላሽም፣ ከእናት ወዲያ፣ ሀገር አለኝ፣ አንቺ ሀገሬና ሌሎችም ግሩም ስራዎችን ተጫውቶ ነበር። ኃይሉ የራሱ የሆነ የተለየ የዜማ ቀለም ያለው ሲሆን ይህንን የሃና ግርማ ከተሜዋ የተሰኘ ስራ ላይ ያዋጣው ዜማ ማዳመጥ መረዳት ይቻላል። ስነ ጽሑፋዊ ውበትና ፍልስፍናው ከፍ ያለው ከተራራው ማዶ ሙዚቃና ሌሎች ስራዎችም በዚህ ውስጥ የሚጠቀሱለት ናቸው። በኮንሰርቱ ላይ እጅግ ጉልህ ስፍራን የያዘውና ዛሬ ላይ የማህበራዊ ሚዲያውን ቀልብ የገዛው ከተራራው ማዶ የተሰኘው ስራ ነው። የዚህ ዘፈን ግጥም ደራሲው ወንደሰን ይሁ ሲሆን የዜማ ደራሲው ደግሞ ራሱ ኃይሉ አመርጋ ነው። ከተራራው ማዶ ወዲያም ከእናቴ ደጅ አለች የልጅነት ልብ ያፈራት ወዳጅ ስንዋደድ ኖረን ቢለያየን ጊዜ እንኳን ሰውን እንባ ተናነቀ ወንዜን። ይህ ስንኝ ጊዜና አጋጣሚ የለየው የልጅነት ፍቅር ጥልቅ ስሜትን ያሳያል። ገጣሚው እንኳን ሰው አምባውም ተናነቀ ወንዜን ሲል የተጠቀመው ግለው ካይ ዘይቤ ደግሞ የፍቅሩ ግዙፍነትና የመለያየቱን ሐዘን ተፈጥሮ እንኳን ሊሸከመው እስከማይችል ድረስ ከባድ መሆኑን ያሳያል። በመቀጠልም ማወቅ አናንቆን፣ ሐሳብ አራርቆን፣ መፍትሄ ላይሆን መለያየቱ መደማመጥ ርቆን፣ ግለኝነት ከንቱ እንዳልተፋቀረን ለየን ከስንቱም። ይህ ክፍል ደግሞ የዘመናዊ ሰውን ትልቅ ችግር ይሞግታል። ማወቅ አናንቆን፣ ግለኝነት ከንቱ የሚሉት ሐረጎችም ሰዎች እያደጉና እየተማሩ ሲመጡ ንጹህ የሆነው የልጅነት ፍቅር በከንቱ ኢጎ ወይም ደግሞ ከልክ በላይ በሆነ በራስ መተማመንና አለመደማመጥ ውስጥ እንደሚታጣ ያመለክታል። የኃይሉ አመርጋ ሌሎች ስራዎችም ከዚህ ያነሰ የውበትና የሀሳብ ጥልቀት የላቸውም። እንግዳ የተሰኘው ዘፈኑ በአንድ አርሶ አደር እይታ ውስጥም ሆኖ ማህበረሰቡ ለሚያፌዝበት ፍቅር ያለውን ጽናት ያሳያል። ሰማይ ሲያስገመግም መፎከሩ በርትቶ አሊዝ ሲለኝ ክንዴ ምን ያልተባልኩልሽ አለና በሀገሩ አንቺ በመውደዴ ተውኛት ጠይቁኝ መድኃኒት አልሻም ሐኪም አትል ነፍሴ ሳያታያላችሁ ክንዴም ሲበረታ ስታረቅ ከራሴ። እዚህ ላይ ፍቅር ራሱ ህመም ፈውስም መሆኑን ከድካም የሚያበረታ ጉልበት መሆኑን እናያለን። በሌላ በኩል ደግሞ ራሴን አልዋሽም የተሰኘው የሙዚቃ ስራው የማንነት ፖለቲካና ራስን የመሆን አስፈላጊነትን የሚሰብክ ነው። የገዛ ህሊናዬ ከሳሽ ዳኛ ሆኖ ሞግቶ ሲረታኝ ለእውነት ወግኖ የሚለው ስንኝ ከማንም በላይ የራስ ህሊና ትልቅ ዳኛ መሆኑን የሚያስታውስ ጥልቅ የስነ ልቦና ትንታኔ ያለው። ከተራራው ማዶ የተሰኘውና ዳዊት ጽጌና ኃይሉ አመርጋ በቅብብል የተጫወቱት ይህው የሙዚቃ ስራ በ5 ቀናት ውስጥ ብቻ 1 ሚሊዮን የሚጠጋ እይታ አግኝቷል። በግንቦት 22 2018 ዓ.ም ኮንሰርቱ ላይ ድምፃውያኑ መድረኩን የተቆጣጠሩበት መንገድና የፈጠሩት የጥበብ ኬሚስትሪ እጅግ አስደናቂ ልብንም የሚያረካ ነው። ድምፃውያኑ ይህን ያሳኩት በዋነኛነት የዜማው ርዕስና ቅብብሎሽ ውስጥም ያላቸው ውህደትና መናበብ ነው። ዳዊትና ኃይሉ አመርጋ በፍጹም የተለየ የድምፅ አቀራረብ ያላቸው ቢሆንም በአንድ መድረክ ላይ ሲገናኙ ግን ለጆሮ እጅግ ተስማሚ የሆነ አዲስ ውህደት ፈጥረዋል። ዳዊት በልዩ በሚማርክና ለስላሳ በሆነው ድምፁ ሲዘፍን፣ ኃይሉ ደግሞ ሰፊ የሮክ ስልት ቶን በመጠቀም አንዱ ባቆምበት ሌላኛው ሲቀጥል ለሙዚቃው ሌላ ህይወት ሰጥቷል። የዜማ አቀራረብ ጥበቡ ደግሞ ሌላኛው የሚነሳለት ጉዳይ ሲሆን ሙዚቃውን ሲሰማ የድምፅ ጣዕሙን በቀላሉ የሚረዱት አይነት ነው። ሁለቱ ድምፃውያን ኦሪጂናሉን የዜማ ቅርጽ በቅጽበት በመለወጥና የራሳቸውን ጣዕም በማከል ለሙዚቃው ልዩ ውበትና ቀለም ሰጥተውታል። የመድረክ ላይ ጉልበትና የህዝብ ተሳትፎ ደግሞ ሌላኛው የዚህ ኮንሰርትና የሁለቱ ጥምረት ድምቀት መሰረት ከጣሉት መካከል ይጠቀሳል። የኮንሰርቱ ታዳሚ በሙሉ ስሜት አብሮ ሲዘፍና ሲያንጎራጉር በስሜት ሲዋጥ በቪዲዮ ላይ ይታያል። ዳዊትና ኃይሉ አብሮነትን መርጠው ድንቅ የሆነ ስሜት በመፍጠር ህዝቡ በውስጡ ያለውን ስሜት እንዲያወጣ አድርጓል። መድረክን መምራት ማለት ይህም አይደል አስብሏል።
የነበረው ባንድም በተለይም አቀናባሪው ሚካኤል ኃይሉ ከዘመኑ ጋር በመጓዝ መቻሉ ብቻ ሳይሆን ዘመኑን ቀርሞ መገኘት ግሩም የተባለ የሙዚቃ ጥራትን ያስመሰከረ ነው። ይህ ስራ በማህበራዊ ሚዲያ ተጠቃሚዎችን ቀልብ የሳበው ትውልድን የሚያስተሳስር ትልቅ ሐሳብ ስላለው ነው። አንዱ ቀን እንዳለየን ቀን እስኪመልሰን ብሎ ሲያዘም ማውቃና ንቆን ሐሳብ አዳርቆን መደማመጥ ርቆን ግለኝነት ከንቱ ብሎ ሲያዜም ተስፋን ጉጉትን ያንጸባርቃል። መቼም አይጠፋም ካይኔ ሲል ደግሞ የፍቅር ጽናትን ያሳያል። እንደው ዝም ብዬ ተስፋ አደርጋለሁ መቼም አይጠፋም ካይኔ የሷና የኃይሉ አመርጋ ጥልቅ የዜማ ድርሰትና የዳዊት ጽጌ እምቅ የመድረክ አቅም በተዋሃዱበት በዚህ ስራ ኢትዮጵያዊ የሙዚቃ ቃና ከዘመናዊ መድረክ አቀራረብ ጋር ተሰናስሎ ቀርቧል። ለራስ ነው በሚል አልበሙ የተመለሰው ኃይሉ አመርጋና የማይነጥፍ ድምጽ ባለቤቱ ዳዊት ጽጌ መሃል ያለው ይህ ጥምረት ለቀጣዩ ትውልድ ትልቅ የጥበብ መንገድ የሚከፍት መሆኑ አያጠራጥርም። የጥበብ ስራዎች ሲዋሃዱ ባለ ተሰጥኦዎች ከልብ ሲከባበሩና መድረኮች ለህዝብ ሲከፈቱ ምን ያህል ግዙፍ ታሪክ መስራት እንደሚቻል ይህ የዳዊት ጽጌና የኃይሉ አመርጋ የመድረክ ላይ ጥምረት ያው ምስክር ነው። በዚህ ታሪካዊ መድረክ ጥምረት በርካቶች ስሜታቸውን ሲገልጹና ሲያንጸባርቁ ነበር። እናንተስ እንዴት ተመለከታችሁት? ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥኖቻችን አማካኝነት ልታካፍሉን ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ሁሌም እንደምንለው ዛሬም እንላለን፣ ለመንገስ እንሮጣለን። ንግሥት ሚዲያዎች ነን። ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተኛ እንድትሆኑ በአክብሮት እንጋብዛለን። መሰናዷችንን ከወደዳችሁ ሌሎችም እንዲዳረስ ላይክ፣ ሼር እንድታደርጉልን በድጋሚ በአክብሮት ጠየቅን። በያላችሁበት መልካሙን ሁሉ ተመኘን።